ወሩን መቀየር change accounting periodአችን እንዴት ልንቀይር እንችላለን ለምሳሌ አሁን ጃንዋሪ ላይ ነው ያለነው ወደ ፌብሩዋሪ ለመቀየር እንደዛም ይያልን መቀየር ብንፈልግ እንዴት መቀየር እንችላለን የሚለውን እናያለን ታስክ ውስጥ እንገባለን ሲስተም change accounting period አሁን ጃንዋሪ ላይ ነበር ወደ ፌብሩዋሪ መምጣት ከፈለግን ፌብሩዋሪ እንመርጣለን ከመረጥን በኋላ ኦኬ እንለዋለን would you like to print your invoice or check before continue ይላል no ምንለው ከፈለግነው yes እንላለን ግን እኛ መርጠን የራሳችን ፕሪንት ስለምናደርግ let's say no እንላለን then accounting periodአችን automatically ወደ ምን ተቀየረ ማለት ነው ወደ ፌብሩዋሪ ተቀየረ period 2 አለው ማለት ነው ሁለተኛው ወር አንደኛው ቀን 07 እስከ ሁለተኛው ወር 2807 ድረስ ይሰራል ማለት ነው ይሄ ፔሪዳችን በዚህ መልኩ ይሰራል እንደገና ወደ ጃንዋሪ መመለስ ብንፈልግ እቺን ነገር ክሊክ አድርገን ጃንዋሪ እንመርጣለን ዜን ኦኬ እንላለን yes እንለዋለን አውቶማቲካሊ ፔሪዳችን ወደ ጃንዋሪ ይቀየራል ማለት ነው በዚህ መልኩ መቀየር እንችላለን ማለት ነው